ይህንን ሬሲፒ ለመስራት የሚያስፈልገን ግብአት የመጀመሪያው ተልባ ነው። ተልባችን በንጹህ ሁኔታ የተዘጋጀ የተለቀመ መሆን አለበት። ተልባችንን መጥበሻችን ላይ አድርገን እንቆላለን ወይም እናምሰዋለን። ተልባችንን መጥበሻችን ላይ ከጨመርን በኋላ ቀስ ባለ እሳት መቁላት ወይም ደግሞ ማመስ አለብን። ስለ ተልባ ትንሽ እናወራ። ያው ብዙዎቻችን እንደምናወራው የተልባን ጥቅም እናውቀዋለን። ነገር ግን ለማስታወስ ያክል ነው። ተልባ በኢትዮጵያ ባህላዊ አመጋገብ ውስጥ ከጥንት ጀምሮ ትልቅ ስፍራ የሚሰጠው ለጤና ስፍር ቁጥር የሌላቸውን ጥቅሞች ያሉት እውነተኛ የተፈጥሮ መድኃኒት ነው። ይህ በፋይበር በጥሩ ስብ ወይም ደግሞ በኦሜጋ 3 እና በፕሮቲን የበለጸገው ዘር ሰውነትን ከበሽታ ለመከላከልና ሁለንተናዊ ጤናን ለመጠበቅ የሚረዳ እጅግ ኃይለኛ የቅባት ዘር ነው። እስኪ ስለ ዋና ዋና ጥቅሞቹ በትንሹ እንነጋገር። አንደኛ፣ ለጨጓራና ለአንጀት ጤንነት የሆድ ድርቀትን ያስወግዳል። ተልባ ከፍተኛ መጠን ያለው የሚሟሟ ወይም ደግሞ የማይሟሙ ሶሉብል ኤንድ ኢንሶሉብል ማለት ነው ፋይበሮችን በውስጡ ይዟል። ይህም የምግብ መፈጨትን ሂደትን በማፋጠን የሆድ ድርቀትን በአስተማማኝ ሁናቴ ይከላከላል። ሁለተኛው፣ ለአእምሮ ለልብ ጤና፣ ምክንያቱም በኦሜጋ 3 ፋቲ አሲድስ የበለጸገ ስለሆነ። ተልባ ከእጽዋት ከሚገኙ ምግቦች ሁሉ ከፍተኛ የኦሜጋ 3 ወይም ደግሞ አልፋ ሊኖሌኒክ አሲድ የምንለውን ወይም ደግሞ ALA ማለት ነው ክምችት ካላቸው ቀዳሚ የልብ ወዳጅ ምግቦች ውስጥ አንዱ ነው። ሶስተኛው፣ የደም ግፊትን ለማስተካከል በውስጡ ያለው የፋይበር ክምችት ስኳር ወደ ደም ውስጥ በሚገባበት ፍጥነት ስለሚቀንስ አይነት 2 የስኳር በሽታ ላለባቸው ወይም ለማስተካከል ለሚፈልጉ ሰዎች ፍጹም ተመራጭ ነው። ቀጣይ ተልባችንን ከቆላነው በኋላ እስከሚቀዘቅዝ ድረስ ድንቻችንን እንቀቅላለን። አሁን ተልባውን ለመፍጨት የሚያስፈልጉን ግብአቶች በሙሉ እዚህ ጋር አሉ። በመጀመሪያ የሚያስፈልገን ግብአት የቆላነው ተልባ ያስፈልገናል። በሶብላ የደረቀ፣ ድንብላል የደረቀ ካለ እርጥብ መጠቀም ትችላላችሁ። ነጭ ሽንኩርት የሚያስፈልገን 2 ፍሬ ነው። ጤና አዳም እሱም እንደዚሁ ለቃና ብቻ ነው የምንጠቀመው። እነዚህን ግብአቶች በሙሉ በአንድ ላይ እንፈጫለን። ከፈጨን በኋላ ደግሞ እንደገና በውሃ መተን ለማባያ እንጠቀማለን ማለት ነው፣ ወይም ደግሞ እንደ ሶስ እንጠቀማለን ማለት ነው። የመፍጫ እቃ በማዘጋጀት ተልባችንን እቃው ላይ ወይም ደግሞ የመፍጫው እቃ ላይ እንጨምራለን። በሶብላ ግማሽ የሻይ ማንኪያ፣ ድንብላል በትንሹ፣ የጤና አዳም ቅጠል መብዛት የለበትም፣ ለቃና ብቻ ነው የምንጨምረው ተመልካቾች። ሌላው ነጭ ሽንኩርት መጨመር፣ ዋው ሽታው በጣም የሚገርም ብሉኝ የሚያሰኝ ቃሙኝ የሚያሰኝ በጣም ደስ የሚል መዓዛ ያለው ሞክሩት። በጣም አሪፍና ገራሚ የሆነ ሬሲፒ ነው። በተለይ ደግሞ ናቹራል የሆነ ምንም አይነት አርቲፊሻል ኢንግሪዲየንት የሌለው ነገር ግን ለሰውነታችን በጣም አስፈላጊ የሚባሉ ንጥረ ነገሮችን የያዘና ለጤና ተስማሚ የሆነ ሬሲፒ ነው። ሴቭ አድርጉት፣ ትወዱታላችሁ። ቀስ እያደረግን ውሃ እየጨመርን መበጥበጥ ወይም ደግሞ መምታት ተመልካቾች፣ ልክ እንደ ማዮኔዝ ማለት ነው። እራሱ ቀስ በቀስ እየወፈረ ይሄዳል። እሺ፣ ስለ ጥቅሞቹ ካቋረጥንበት በአጭሩ እንቀጥል። አራተኛ፣ ክብደትን ለማስተካከልና ለሆርሞን መመጣጠን። ተልባ የረሃብ ስሜትን ይቀንሳል። ተልባ ከተመገብን በኋላ ረዘም ላለ ጊዜ የረሃብ ስሜት እንዳይሰማዎት በማድረግ የሰውነትን ክብደት ለመቀነስ ይረዳል። አምስተኛ፣ ለቆዳና ለፀጉር ውበት። በውስጡ ያሉት ጤናማ ቅባቶች በቪታሚን ቢ ቆዳ እንዳይደርቅና እንዳይሸበሸብ ውብ ሆኖ እንዲታይ ያደርጋሉ። የፀጉር መነቃቀል በመቀነስም ጥንካሬና ወዝ እንዲኖረው ያደርጋሉ። ተመልካቾች እንደዚህ ከመታችሁት
እንደዚህ ምስሉ ላይ እንደምታዩት ከመታችሁት በኋላ ቀስ በቀስ እየወፈረ ይሄዳል። እናንተ ደግሞ የምትፈልጓቸው ሌሎች ግብአቶችን መጠቀም ትችላላችሁ። የደቀቀ ሽንኩርት፣ ቃሪያ፣ ቲማቲም እና ሌሎችንም ግብአቶች እናንተ የምትፈልጓቸውን ግብአቶች በመጨመር አብራችሁ ሚክስ በማድረግ መስራት ትችላላችሁ። ድንቻችን ይህን ይመስላል ተመልካቾች። በጣም አሪፍ ሆኖ ነው የበሰለው። በቂ ነው። እናወጣዋለን። ሽታው በጣም ደስ የሚል ሌላው ጎመን ነው። እሱን አድቀን እንከትፈዋለን። መታጠብ አለበት። ዘይት፣ ከተፍነውን ጎመን ኮረሪማ፣ ጨው ሳይበዛ። በጣም የሚገርም ሆኖ ነው የበሰለልን። ሽታው በጣም ደስ የሚል ነው። ገራሚ ሽታ ነው ያለው። ከጠበስነው በኋላ እናወጣዋለን። አሁን እንጀራችንን እናቀርባለን። ድንቻችንን እንልጣለን። ሌላ አንድ ቲፕ ልስጣችሁ። ተልባን ሙሉ በሙሉ ከመዋጥ ይልቅ ጠብሶና ፈጭቶ መጠቀም ጥቅሙን 100% በሰውነታችን ውስጥ በቀላሉ ለማዋሃድ ይረዳል። በተለይም በፍትፍት፣ በጁስ፣ በሻይ ወይም ደግሞ በጥራጥሬ ወጦች ላይ በመነስነስ የአመጋገብ ልምዶ አካል ያድርጉት። ሌላው ተልባን ምስሉ ላይ እንዳያችሁት በማዘጋጀት የጠርሙስ ዕቃዎችን በመጠቀም ለረጅም ጊዜ ሳይበላሽ በምትፈልጉት ሰዓት መጠቀም ትችላላችሁ። እናም ይህንን ቪዲዮ የት ሆናችሁ እየተመለከታችሁ እንደሆነ ኮሜንት ላይ ጻፉልኝ። እኔም ለእናንተ ቤስት የሆነውን የተልባ ሬሲፒ ይሰጣለሁ። ተልባውን ምስሉ ላይ እንደምታዩት እየቆየ ይወፍራል ብያችሁ ነበር። እዩት፣ የሆነው ማለት ነው። እየቆየ እየወፈረ ነው የሚሄደው። እንጨምራለን። ዋው! እንደዚህ አድርጋችሁ መመገብ ትችላላችሁ።